ይቅርታ ባቢ ሳንድራ ወፈርክ ልበል? አንቺም ትዳር ተስማምቷል። ለምንድን ነው አላገባም ያልሽኝ? እንደምወድ ታውቅ ነበር አይደል? አብረን ለመኖር ፍቃደኛ አልሆንሽም እንጂ አሁንም እኮ አላገባውም። እድሜሽ እየሄደ ነው። እድሜን ፈርቼ የማልፈልገውን ህይወት 40 ዓመት ከመኖር ጊዜውን ጠብቄ የምወደውን ህይወት 1 ዓመት ብኖር ይሻለኛል። ቢያንስ ልጅ ወለጂ። አባቱስ? ካልተስማማችሁ ትፋታላችሁ። አንተ ወለድክ? አልወለድኩም። ካገባ ቆየህ እኮ። ሳይገባኝ ነው መሰለኝ ያገባሁት፣ ችኮላ መሰለኝ። ላንተ ያልተስማማህን ኑሮ ለምን እኔ እንድኖር ፈለክ? አንቺ ሴት ነሽ። እድሜ ለሴትና ለወንድ እኩል አይቆጥርም። መከራ ወንድ ሴት ይላል እንዴ? ማንም ወንድ ያየውን መከራ ሴቶችም አይተዋል። ማንም ወንድ የኖረውን እድሜ ያነሰውን የኖረች ሴት የለችም። ከሴቶች በላይ የሆኑ ወንዶችም አታሳየኝም። ጊዜ ለሁሉም እኩል ነው የሚሮጠው። ሚስትህን ወዳሃት ነው ያገባት? ጊዜው እየሄደ መሆኑን ሳቅ ነው ያገባሁት። እሷ አስተወዳለች። እሷም ማግባት ስላለባት ነው ያገባችኝ። ራስህን ከእድሜ ጋር አትዳኝ። ትልቁን ነገር የምታጣው ትልቅ የሚመስለውን ትንሽ ነገር ስትይዝ ነው። አንዳንድ የምትወደውን ነገር መጥላትም ልመድ። ሰይጣን በምትወደው ነገር ነው የሚጥልህ። እወድሃለሁ ባይ። በመጨረሻም ይሄን ተረዳው። ከኛ ጋር በፍቅር ከሚኖሩት ይልቅ ከኛ ጋር መቀጠል እንደማይችሉ ተናግረው የሄዱ ሰዎች እውነተኛ እንደነበሩ